ወጣለሁ ስለው ምትወጪማ ከሆነ አልጫወትም አለው። ከ10 ሺህ ስጠኝ። ከዛ እሺ አንድ ድል ስጭኝ አለ። አንድ ድል ልስጥና በ5000 እናርገው አልኩትኝ። ከዛ 15000 ስለው አልፈልግም በ10000 ነው አለ። በ10000 ገጠም። አሁን ገባችሁ ማሮቼ? ወይኔ አምላክ እስራኤል። ኧረ እስኪ ጆሮአችሁ ዝም ይበል በእግዚአብሔር። በቃ ተውኝ። ክብር ይኑርሽ። አይኖረኝም ማሪ፣ አይኖረኝም። ክብር ያለበት ቤት ሂጂ። እኔ ንቀተኛ ስለሆንኩኝ ብሎክ አድርገሽ ክብር ያለበት ቤት ማንም አስገድዶ ስልክሽን ሰጥቶ አንተናል። ተውኝ፣ አትነዝንዙኝ። በቃ እንዴ ለኔ ነው የሚሰጠኝ አይደል? እንኳን አልሰጠኝ። ምን አገባችሁ እናንተ? ያማችኋል እንዴ? በቃ እንኳን አልሰጠኝ። እሰይ እንኳን አልሰጠኝ። እኔ ነኝ ጨዋታው ማቆ። እናንተ ምን አገባችሁ? ወይኔ ምን አይነት ደደብ ቆዳ ናቸው። በክርስቶስ ሚዩት አድርግልኝ መሲ። መጀመሪያ ተጫወትን በ3 ዊና 10000 ገጠምን። አሜን ገጠምን በ10000። ከዛ በ10000 ከገጠምን በኋላ ምን አለሱ? አንድ ድል ስጭኝ አለ። አልሰጥም አልኩ። ከዛ በኋላ እየተጨቃጨቅን ስንመጣ እሺ ልስጥክ። ሌላ ደግሞ በ3 ከገጠምክ ደግሞ መሆን ያለበት በ5000 ነው። የሁለተኛው ዊን ስለው ኖ አለ። አልፈልግም አለ። 10,000 አለሽ ብዬ ገጠም። አውቃችሁ ነው ታደነዝዙኝ። እንኳን እሰይ በቃ ዝም ብላችሁ ጻፉ። አልመልስላችሁ። ዝም ብላችሁ ጻፉ። ሲደክማችሁ ትወጣላችሁ። ምን አጨቃጨቀኝ? ነይ ባክሽ ማዳ ነው ምናምን የምትባይ ግንብራስ ፕሮፋይልሽ ላይ ያለሽውን ያሳጣሽሽ አንቺ ደንቆሮ። ይጭ ቦለኩሽ ማሃይም ደንቆሮ። ነይ ውጭ ወደዛ እካካ ከብት የከብት ልጅ አይ ቲንክ በቃው መሰለኝ ጋይስ። በበቃው በቃኝ ባለ ይውጪ ብሎ ካጠጣዋት ምን አባቷ ትሰራልኛለች? ዊኔማ መጀመሪያ ስመጣ የነበረኝ ዊን ነበር። አቦላ ኩል ሰውን ወደዛ አስወጣ። ጸጉሩን ረስተውት ታዩልሽ። በጸጉር ተጫወትን፣ በቢብሊያውን ተጫወትን፣ ከዛ በ10000 ተጫወትን። ታያቸው ይለፍልፉ። ሲደክማቸው ይወጣሉ። ሲደክማቸው ይወጣሉ። አታስረጃቸው። በብሎክ አጠጣቸዋለሁ። ዝም በያቸው። ከአንቺ በላይ ፋሚሊሽ ትምጡ። ሰውዬ ኤቭሪባዲ ደብል ታፕ እንግዲህ ያስ ያደነዘዙኝ እኮ ማሜ። የተጫወትነው በ10000 ተጫወትን አይደለ? ወይንስ ስማኝ፣ በ10000 መጀመሪያ ወተክ 5000 ሰጠኝ። ከዛ በ3 ዊን ተጫወተን በ10000 ማለት ነው። በጊፍት እናርገው ብለን 3 ጊዜ አሸነፍሽ። ከዛ ድል ስጭኝ አልክ። ድል ስጭኝ የመጀመሪያ ጊፍት ቤቢ ላይ ሶስተኛው ነው። ምን አባታቸው ነው የሚሉት ታዲያ? በቃ ምንም ጌሙ ሳያጡ ምን ያወቅሽ? ትንሽ ስታገኛ አየዋ የሆነ ጊፍት ሲወርድ አየዋ። ምን ብዬሽ ነበር ታስታውሻለሽ? በጣም መጠንቀቅ ያለብሽ አዛኝ መሳይ። ምሳሌ ይሄን አይል እኮ እንዲህ ያለሽ ውይ ቤታዮ ይሄ ልጅ እኮ አይመጥንሽም ውይ ቤታዮ። በቃ የሆነች ነገር ስታገኝ ካዩ ጽሁፋቸው እኮ ለአንቺ የሚያዝኑ ነው እኮ የሚመስለው። የአንቺ ተቆርቋሪ ነው የሚመስሉት፣ ግን አበደን አይደሉም። አበደን ጋይስ እውነቱን ነው። በቃ ጌም ስንጫወት አሁን ለምሳሌ እኔ ስጠኝ አትስጠኝ ብዬ ብጨቃጨቀው ማሜን እድል አልሰጠውም ብለው እድል ስጩ ዝም በይ ቤታ ተጫዋች በቃ ዝም በይ እለፊው አትነጫነጪ ትሉ ነበር። መታ ጊፍቴን ስጠኝ ብለው ማለት ነው። 3 ጨዋታ አሸንፊያለሁ። እንግዲህ አይደል ናና ውርድልኝ ብዬ ብከራከረው አንቺ በቃ ሁሌ ጭቅጭቅ ተረጋጊ እድል ስጩ እያላችሁ ትጨቃጨቁኝ ነበር። አሁን ደግሞ እድል ሰጥቼው 6 ጨዋታ አሸንፌ መጣችሁ ማለት ነው ትጨቃጨቁኛል። ለምን? እኔ እውነቱን እኮ ነው ማርያምን። ወዳጅ መስላችሁ ጠላት ናችሁ። በቃ ተው ካልኩኝ በቃ እኔ ባለቤቱ አልፈልግም ካልኳችሁ እኮ እናንተ መጨቃጨቃ ለእናንተ አይገባም። 12 ዊን ነው የተጫወትነው ጨዋታ አውቀዋለሁ። አንዱ ይዤ የመጣሁት ነው። አለቃ በደል አይመለከታችሁ። አይስጠኝም አልኳችሁ። እኔ ውጭ በእናትሽ 4 ቦታ ቅዱስ ሚካኤል ይሰንጥቅሽ 4 ጊዜ ነው ትላለህ። በቃ ተፋቱኝ። በቃ አልፈልግም። አቦኔ ውጭ የማራ ነው ምናምን ውጭ በእናትሽ እከክ በቃ አልፈልግም። አይስጠኝ። እንኳን አልሰጠኝ ለኔ አይደል ጊፍቱ የሚሰጠኝ። ምን አገባችሁ? አይስጠኝ። ምን ሆናችሁ ነው? ከኔ በላይ ከጠንቋዩ በላይ እኔ ልጠንቁላላችሁ። ምን አገባችሁ? አይስጠኝ። በቃ እንኳን አልሰጠኝ።
ሁላያችሁ ልክ ሲሰጠኝ እየጠበቁ ምናምን ጥሩ ጨዋታ ላይ ስጫወት ሙዴን ያበላሹታል። አሁን እነዚህ ቤተሰብ ናቸው። በእግዚአብሔር በኢየሱስ ሞልኳ ቡጠማ የምትባይ ቦርኮ ነው ውጭ ጃንጃ ያተላ የለቅላቂ ልጅ ነው ውጭ ቡጠማ የምትባይ ያለቅላቂ ልጅ የቡና ለቅላቂ ያተላ ልጅ ነው ውጭ ይጅና እዛው የቡና ማህበርሽ ላይ ተቋደሽ ያሉ ባልተኛ ሰውዬ ኮይን እየሰጠው ነው። እናንተ ግን እንደው ጊፍት እንኳን ብታጡ ኮፒ ሊንክ ታብ በማድረግ ምን ችግር አለ? ምን አይነት ዘገምተኛ መሀይም ምቀኛ ያለማችን ምቀኛ ብትሆኑ እንደው ጊፍት ብታጣ ነው። ይሄ እኮ በሽታ ነው። ባይዘው ምቀኝነት ክፋት ነው። ይሄ ኢሞ አይደለም፣ ዋትሳፕ አይደለም። ዋትሳፕ ኢሞ ብቻ ነው ታፕ ኮፒ ሊንክ የማይፈልገው። ቲክታክ ነው። ቲንክ ያራዳለች። አላህ ላይፋችሁን ኮፒ ሊንክ ያደርግላቸው። አየሽ በአንዴ ሲሄድባችሁ 1000 ኮፒ ሊንክ ገባችሁ። ከ200 በአንዴ 1000። አሁን አሜን በሉ። ይሄ ነው ላስላስ ወሳኝ ነው። ላስላስ ያነቃል። ማሜ የፈለገ ብትለን አንቀየምህም። ቴንኪው ብትቀየምም ትቦለካለህ። ሌላ ምንም የምታመጣው ነገር የለም። ሸኛሃለሁ 7ኛ ሰማይ እኔን ታጣለህ። አንድ ሰው ጊፍት ጋላሪ ይላልኛል። ሰውዬ በጠዋት ነው የምነሳው። በጠዋት ነው የምነሳው። አይኔን ታዋልን ወጣውጣ ልተኛበት ሀሳብ ላይ ያለ ኤቭሪ የዓለምን ሁካታ ነገሮች በማን ነው የምትወጣው? እኔ ጋር እኮ መተህ የምትወጣው እሱ ስለሚቅም መልኩ ነው። ሰውዬ አተማሜ አቤት ስማ፣ እኛ ጋር ሌሊት ነው፣ ጠዋት ነው የምነሳው። ከገጠም ግጠም ተጫወት። ተይናት ሳሚኝ 10 ጊዜ እያስቀንትን እያልሽኝ ስማኝ። ከገጠም በጠዋት ነው የምነሳው። ተጫወት ላክ። ምንም አይነት እድል ስጭኝ እንዳትል። እድል በላሽ ፖርታታሽ ሞላ አይደለም ማሚ፣ አይኔ ነው ማርያምን፣ አይኔ ነው ተበልቼ። ስማ በልቼ እንዳልወጣ ብዬ ነው አሁን እድል እንሰጥ። በልቼ እንዳልወጣ ነው የምጫወተው። የኔ እናት አንተ እንደው እግዚአብሔር ማሚ አታፍርም? 2 እድል ሰጠው ከመቤቴ ቁጭ ብዬ እዚህ እያጫወትኩ። እኔ እኮ ለጊፍት ጋላሪ ነው የገባሁት ለማስሞላት። ወደዛ ተይኝ 10 ጊዜ 4 ነው ያሸነፈ። ያን ሸነፍሽ ተቀበይ በቃ አጻፊ ካልኳ እንደ አጻፊ እዚህ ጋር ምን ትስሚኛሽ? አላወጣም ከሚሉት ደግሞ ፎሎ ማድረግ ሲሆንሽ ማን እንደሆንሽ ራሱ አላውቅም። ቦልኬ ይገላግልሻል። ነርቬን ትነካለች። ከጠላት በላይ ሰው ፎሎ አድርጊያት እንኳን ቁጭ ብላ 10 ጊዜ ትነዘንዛች። አሁን ደግሞ ትስማለች። እንዳታወጧት ከሚሉ እንሰራለች። ስማኝ አንድ የመጨረሻ እንነጋገር። ላስት ስንት ሶስት ዊን 3 ቤስት ኦፍ 3 ያጫውችልሽ ማለት ዋት ወይ 3 ወይ 2 ማለት ነው እኮ። 3 በ3 ዊን ትጫወታለህ ወይስ አንድ ቤስት ኦፍ 3 ትጫወታለህ? አይ 3 ዊን ነው እንጂ። ኦኬ እሺ፣ በ3 ዊን ከተጫወትክ ማሜ ስማኝ፣ ምንም አይነት እድል ለኔም እንዳሰጠኝ ምንም አይነት ቻንስ ለአንተም አልሰጥህም። አንድ ላስት እንጫወት በ3 ዊን። በምንድን ነው ምንጫወት? በ10,000 ድጋሚ 10,000 ነው። ከዛ በላይ መስጠት አልችልም። ኦኬ እንማማል ማሜ፣ እንዳታስቀይሜ እኔም እንዳላስቀይምክ። ከፈለግሽው እዳ የለብኝም የለብሽም ማውጣት ትችያለሽ። ሙድሽ እኔ አንተ በልተሽኝ እንዳትወጪ ስላልክ ነው። ምንም ሰው ኖሮኝ አይደለም። እኔ አንድ ሌቭል ያለው ሰው ነፍስ ያለው ሰው ነው። ቅድም ቁጭ ብለህ እየለፈለፍክ ባለ ሰዓት ጥለውኝ ወጡ። ቁጭ ብለህ እያወራክ እኔ ደግሞ አሁን እዚህ ጋር አሁን የሚገቡ ሰዎችም እነማን እንደሆነ ምን እንደሆነ አንደኛ ጌምን የማያውቁ ናቸው። እነዚህ ፊልዳቸው ሌላ ይመስለኛል። እንደውም አሁን የተሰበሰቡ ሰዎች እንጂ የኔ ፋሚሊ አይደለም። የኔ ፋሚሊ ሌላ ነው እናቴ። በቃክ እና ሙዲሽ ካልሆነ ራሷ ትጫወች፣ ችግር የለውም። በቃ እሺ፣ ነገ እንጫወታለን። እሺ ኦኬ። ወይ ደግሞ ቤስት ኦፍ 3 በቤቢ ላይን እንጫወት እድል ለመሞከር። እሺ ጋይስ፣ አንድ ቤስት ኦፍ 3 ነው የምንጫወተው። ምንም አይነት እድል አንሰጣጥም።
በቤቢ ላይ ሆነ ኦ ሶሪ ማሚ ልካለ ብዬ በቤቢ ላይ ሆነ እሺ ታብታብ አድርጉልኝ የኔ እናት ነፍሴ እንደዚህ ጸባይ ካለሽ እንደዚህ አንቺ እኮ ጸባይ ያለሽ ባይዘው እስከ ዛሬ አንቺን ፊጋ እንደ ፊጋ በሬ ያደረጉት ተከታዮችሽ ናቸው ገባሽ ፊጋ በሬ ታውቂያለሽ ማንንም የማይሰማ ዝም ብሎ እየሮጠ ሄዶ ዝም ብሎ ሰው ካገኘም ግንብ ካገኘም ኤሌክትሪክ ካገኘም በሬ ካገኘም ዝም ብሎ መቅጨት ነው እንደዛ ያደረጉሽ ተከታዮችሽ ናቸው አንቺ እኔን ጓደኛ አድርጊ እኔ ያስፈልግሻለሁ ባይዘው አውዬ ዝም ብለህ ትጫወታለህ ሳለባል ታራል ሂዱ ጋይስ ሚሳማ አንድ ልብ ስጡኝ ዝም በሉት አንድ ቀን ታስታውሻለሽ በውስጥ እኔ በዚህ ምድር ላይ እኔ ያስፈልግሻለሁ ስልክሽን ላኪልኝ ግድ ተጠቅምልኝ እኔ በጣም ብዙ ደብሩን አስመጥ ባይዘው እኔ ቢይዛት ማለት ነው ወላሂ ላዚም እንከባከባታለሁ ደብሩን አስመለጥከኛ በሙድ በቃ እንደዚህ ያው ሞዴሬተሮቿን ይሄ እነ አርሴናል ዞማ ምናምን የሚባሉ እንዳለ ወላሂ ወይ ጉድ ይሄ ኖቲንግ ምናምን የሚባል እንዳለ መጥረግ ከሷ ቤት አላማ ሁለተኛ ያረጉ ሰዎች ነው ነቅለ የምጥለው ጋይስ አንድ ሰው ጊፍት ጋላሪ እንዲሞላ ሰው 20 ብንገባ ከዛ በኋላ ያንቺ ቋሚ ጊፍተር መሆን ሰማይ ሰፖርት የሚያደርጉኝ የሚሰድቡኝን አታባረር ገባኔ እንደው የሚሰድቡኝን ወይ ጉድ ሂዱ ጋይስ የሚሰድቡኝን አይመውትም አይቦልክም ከኔ ቤት ሰፖርት የሚያደርጉኝን እየመረጠ ነው ምን ጉድ እኮ ማንም ሲጀመር እኔን ይፈሩኛል አንቺ እኮ ጓደኛዬ አሁን እኮ ሰውዬ ተወኝ ልጫወቱበት አንድ ላስተጫውቼ ልተኛበት አጨቅጭቀኝ ተወኝ ሰጥሽ አትወጪው ምንት ትወጪዋለሽ ጻፊለት ለሷ አዎ በይ አንድ ቻሌንጅ ልስጥሽ ላንግስሽ እስኪ ዝም በይ ጋይስ ቤስት ኦፍ 3 ነው እሺ የምንጫወተው ቤስት ኦፍ 3 ነው የምንጫወተው ማሚ አንድ እንኳን ጌም አታሸንፈኝ በጌታ ስም ዊኔን ተመልከተው